ዛሬ እንግዲህ አንድ ውድ እንግዳ አለችኝ። እንግዳዬ ነይሲ ወደ ቤተሰቦቼ ጋር ታዋቂያቸው። ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አለሁኝ እግዚአብሔር ይመስገን። እንዴት ናችሁ? አለሁኝ። ዛሬ እንግዲህ አንድ ውድ እንግዳ አለችኝ። ባይዘው የኔ አገር ልጅ ነች እንግዳዬ። እኔ ግን አላቅም ነበር እስካሁን ድረስ፣ ግን አሁን ነው የኔ አገር ልጅ እንደሆነች ያወቁት እና ታሪኳም ደግሞ ትንሽ ተኔ ለየት ይላል፣ ግን ተመሳሳይ ነው። የልጅ እናት ነች። ታዝ በፊት ሌላ ቪዲዮ ላይ ታቋታላችሁ፣ ግን ማን ነች እስናያት ቸኮል ያላችሁ እንደሆነ ምንም ጥርጥር የለውም። እሺ እንግዲህ ዛሬ ማናት ገምቱ። ገና እኔ መጀመሪያ ቀን ነው ያየኋት፣ እናንተ ግን ታዝ በፊት ታቋታላችሁ እና ለመጀመሪያ ቀን ነው እኔ ግን ያየኋት ማለት ነው። ስለዚህ አሁን እንግዲህ ወደ እኔ ጋር ጋብዛታለሁ፣ ትመጣለች። ያው እኔ ግን ያው እንግዲህ የልጅ እናት ነኝ፣ እያጠባሁ ምናምን ነው ቀረጸው፣ ለዛ ነው። እና እንግዲህ ነይሲ ወደ ቤተሰቦቼ ጋር ታዋቂያቸው። እንግዲህ ይቺ ትመስላለች። በነገራችን ላይ የአንድ ሀገር ልጅ ነን፣ ግን አላቅም ነበር እውነት እግዚአብሔር ነው የምላችሁ። አሁን ነው ያወቅኩት የኛ ሀገር ልጅ መሆኗን። ትንሽ ይለያያል፣ ግን የአንድ ሀገር ልጅ ነንና እንኳን ሰላም መጣሽ ወደኛ ቤት። እንኳን ደህና ቆያችሁኝ። እንዴት ናችሁ የትርንጎ ቤተሰቦች እህቶቼ ወንድሞቼ? ደህና ናችሁ ወይ? እኛ ደህና ነን እግዚአብሔር ይመስገን። እንዴት ነው በዓል? እንዴት እያደረጋችሁ ነው? የፋሲካ በዓል እንግዲህ ካለፈ ቢሆንም እንኳን አደረሳችሁ እላለሁኝ እና እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? እንግዲህ ዛሬ ወደ ትርንጎ ቤት ጎራ ብለናልና ሰላም እንበላቸው ብለን ሳንነግራቸው ነው የመጣነውና አየናቸው ማለት ነው። ይሄው ውድ ቤተሰቦቼ እኔ እንግዲህ ባለፈው ቪዲዮ እንደነገርኳችሁ ወደ አንኮበር ቤት ተመልሻለሁኝ። ገጠር ነው ያለሁት፣ እሷ ደግሞ ደብረ ብርሃን ስለምትኖር ቅርብ ነው ማለት ነው። አካባቢው ቅርብ ስለሆነ ዛሬ እኔ ቤት መጣለች። በነገራችን ላይ የኔ ቤት ያው ምንም ነገር የለም፣ ሞና ቤት ነው ያለሁት። ተመላሽ ስለሆንኩ ወደ አዲስ አበባ ምንም ዕቃ የለኝም፣ ግን እሷ ያው ድንገት መጣ ሰርፕራይዝ አድርጋኛለች። በቤቴ ስለመጣሽ እና አክብረሽኝ ቤቴ ስለመጣሽ እጅግ ከልብ አመሰግናለሁ። እንግዲህ እኔ ከዚህ በፊት ያው ታቆኛላችሁ የኔ ቤተሰቦች ለማረጋው ነገር ሁላ እንደምትደግፉኝ እንደምታከብሩኝ እግዚአብሔር ያክብርልኝ። እግዚአብሔር ለእናንተም የተሻለ ቦታ ያደርሳችሁ። ሁሉም ቦታ ላይ ታበረታቱኛላችሁ። ቲክቶክ፣ ዩቲዩብ አሁን በቅርቡ ነው የጀመርኩት እና ሁሉንም አበረታታችሁኛል። እወዳችኋለሁ፣ አከብራችኋለሁ። እሷም እንግዲህ እህቴ ዩቲዩብ ጀምራለች። ዩቲዩብም ስለጀመረች ዛሬ እኔ ጋር ስለ ዩቲዩብ አንዳንድ ነገር ልታይ ነው የመጣችሁና አጭር ቪዲዮ በሷ ላይ የሚለቀቅ ስልኳ ዝም ብሎ ስልክ ስለሆነ የተሻለ ስልክ ስትቀይር እንትን ዩቲዩብ ከፍታለች እና አጭር ቪዲዮ ቀርጻለች ከኔ ጋር። ያንን ቪዲዮ እየገባችሁ የወላት አበረታቷት እና ዩቲዩብ ስምሽ ማን ነው የሚባለው? ሰብለ ሰጡ እያላችሁ እየገባችሁ ሰብስክራይብ አድርጓት በእኔ ስም። የኔ ቤተሰቦች እኔንን የምትወዱኝ የምታከብሩኝ ሁላ በእኔ ስም ሰብለ ሰጡ እያላችሁ እየገባችሁ ሰብስክራይብ አድርጓት፣ አበረታቷት። ያው ከዚህ በፊት ሸገር ኢንፎ ላይ ቀርባ ስለሷ አንዳንድ ህይወት ታሪክ ሰምታችኋል ብዬ አስባለሁ። ሰብለ እንግዲህ እኔ ኢንተርቪው ተደረኩ በኋላ ኢንተርቪው ተደርጋ ነበርና የሷ ምክንያት አሳዛኝ የሆነ የህይወት ታሪክ ነበረ የሷን። እግዚአብሔር ይመስገን ብዙ ጊዜ የሰው ልጅ ይፈተናል። ፈተና ደግሞ ፈጣሪ የሚፈትነው የሚወደውን ሰው ስለሆነ አትፈተነኝ አትበሉ። ተፈተነው አሳለፈኝ ወይም ማረኝ ነው። አልፈተንም ወይም አትፈተነኝ ማለት አንችልም። እሷም እንግዲህ እንደኔ የመሰለ ህይወት በአረብ ሀገር ተሰቃይታ በአረብ ሀገር ብዙ ነገርን አሳልፋ አሁን ያው ምንም ነገር የላትም። በቤት ኪራይ ላይ ነው የምትኖረው። እግዚአብሔር ይመስገን በነገሮች ሁላ አሁን እግዚአብሔር ይመስገን ጠንካራ ሆና ልጇን እያሳደገች ነው። ልጇ ምድክ ብሎላታል። እግዚአብሔር ይመስገን ነው። እና ይሄን ይመስላልላችሁ ቤተሰቦቼ። እስኪ ስላንቺ ደግሞ አንዳንድ ነገር ባያቸው እንግዲህ ነው ያለሽበትን ዩቲዩብስ እንዴት ከፈሽ አሁን ምን ለመስራት አስበሻል የሚለውን አንቺም አንዳንድ ነገር ነገራቸው ሰብራ አይኔ ያው አንዳንድ ነገር ማለት ዩቲዩብ ላይ በዓል አለ ምናምን ያንን ነገር አንዳንድ ጊዜ
ለቃለሁኝ ባለው ነገር አበረታቱኝ አግዙኝ ሰብስክራይብ አድርጉኝ ፎሎ አድርጉኝ ቲክታክም ላይ አበረታቱኝ ማለት አለው ቲክቶክ ስምሽ ማን ነው የሚባለው ቲክታክም ሳይሆን ቲክቶክን ከፍታለች ቲክቶክ ላይ ወደ 200 ተከታይ ብቻ ነው ያላት ገና ምንም እንትን የላትም ስለዚህ የገባችሁ ቲክቶክ ላይ ፎሎ አድርጓት እቺታችን ጠንካራ ሆና ልጇን እንድታሳድግ የተሻለ ቦታ እንድትደርስ እናንተ የምትፈልገው እንድታበረታቷት አይዞሽ እንድትሏት ነው የኢትዮጵያ ሕዝብ ምንም ጥርጥር የለውም ተቸገረ ሰው ጎን ነው ያላችሁና እግዚአብሔር ይስጣችሁ ሁላችሁንም ልቦናችሁን አይቀይረው ፈጣሪ ልቦናችሁን አሪፍ ያርግላችሁ እናም በተሰቦቼ ይሄጂ እህታችን እንግዲህ እቺታችን እንግዲህ ያው አሁን ዩቲዩብ መጣለች የተሻለ ነገር ይዛ ትመጣለች በዛ አጋጣሚ ደግሞ ያገሬ ልጅ ሆና ጠንካራ ሴት ጀግና ሴት ስለሆነች ደስ ብሎኛል ከዚህ በኋላ እኔ በምችለው በአቅሜ ነገር መታገዝ ባለበት ነገር ሁላ ተጎና ቆሜ ቪዲዮ ያው ምን ገናኝበት ቻንስ ታለና ሷ አዲስ አበባ እኔ አዲስ አበባ ሷ ደብረ ብርሃን ነው የምትኖረው ተገናኝተን አንድ ላይ ለመስራት ቻንሱን ታገኘ ደስ ብሎኝ አብረን እንድንሰራ ነው ማስበው እኔ ያው ተራርቀን ስላለን ግን ያንና ቻንስም ታላገኘን እግዚአብሔር ብሎ በርትታ እሷ የራሷን የሆነ ነገር እየሰራች ልጇን እንድታሳድግ ነው ምኞቴ ላንቺ አይዞሽ ጠንካራ ሆኚ ከዚህ በኋላ እኛን የሚፈተነን ፈጣሪ ስለሚወደን ነው ያ ደግሞ በድሎሽ ሰብሮሽ ሄደው ሰውዬ በእርግጠኝነት እሱ ተሰብሮ ነው ያለው አንቺ ተጠግነሻል ምክንያቱም የተጠገንሽው በምንድነው ብቻ በዚህ በጎረምሳው ልጅሽ ጧትና ማታ እሱን ትታይ በጣም ደስ ነው የሚለውና በዚህ በልጅሽ ተከሰሻል ልጅ ማለት መድኃኒዓለምን በጣም ትልቅ ስጦታ በጣም ትልቅ ካሳ ስለሆነ በልጇ ተከሳለች እሷ ግን በእርግጠኝነት የልጅ አባት በአሁን ሰዓት በምን ቀዳዳ ተመልሼ ቤቴ ልግባ እንደሚል ምንም ጥርጥር የለውም አንቺ ግን በቃ ጠንክረሽ ህይወትሽን ማሸነፍ አለብሽ መሰበር የለብሽም እኔ ደስ ነው ያለኝ ዛሬ ስላገኘኋት እውነት እግዚአብሔር ነው የምላችሁ ምክንያቱም እንደኔ የሳይነት ቻንስ አጋጥሟቸው ሚዲያ ላይ መውጣት ራሱ በጣም አሪፍ ነገር ነው ብዙ ችግር ደርሶባቸው ሚዲያ ላይ ያልወጡ ብዙ እናቶች የተሰበሩ ስላሉ ሴቶች ባካችሁ ለነገሮች ይደርስባችሁ ቦታ አትስጡት ፈጣሪ የፈተነን ስለሚወደን ስለሆነ ችግራችሁን በቃ እንዳልሆነ አርጋችሁ ጠንካራ ሆኖ ከዚህ በኋላም እንደነኚህ አይነት እህቶችን ያገኘኋቸው አብሬያቸው እየሰራው ማበረታታት ነው የምፈልገው ምክንያቱም ጠንካራ እንዲሆኑ እኛ የሴቶች ተምሳሌት እንድንሆን ነው የምፈልገው እሷ እኮ በቃ ወድቃ ቀረች እሷ እኮ እንደዚህ ሆነች እንድንባል አልፈልግም ወንዶችም ቢሆኑ እንደዚህ አይነት ነገር የደረሰባቸው ሰዎች አባቶች ጠንካራ እንዲሆኑ ነው የምፈልገውና በኋላ እንደዚህ አይነቶች ሴቶች አበረታታለሁ እኔ ተጎናቸው ነው ሆነ የምፈልገው ብዙ ሴቶች በቃ ጠንካራ እንዲሆኑ ማድረግ ነው የምፈልገው እና አይዞሽ እህቴ ፈጣሪ ግን የተሻለ ቦታ እንደሚያደርስሽ ምንም ጥርጥር የለውም ተተበዳይ ጎን ነው ፈጣሪ እና ስለመጣሽ ማክብረሽኝ እግዚአብሔር ያክብርልኝ እና እንዳትረሱ በተሰቦቼ እየገባችሁ ሰብስክራይብ ሰብለ ሰጡ ያላችሁ ቲክቶክ ላይም ሆነ ዩቲዩብ ላይ አበረታቷት ፎሎም ሰብስክራይብ ማድርጓት የኔ በተሰቦች እንወዳችኋለን በቀጣይ ደግሞ አሪፍ ነገር ቪዲዮ ይዤላችሁ እመጣለሁ እስከዛው ድረስ እወዳችኋለሁ ሰላም ሁኑልኝ ዛሬ እንግዲህ ተሰብለ ጋር የነበረኝ ቆይታ ይሄን ይመስላል ሰብለ ግኔም በተሰቦች ተሰናበቻችሁ በቃ እሷንም አበረታቷት እኔንም አበረታቱኝ እንወዳችኋለን እናከብራችኋለን እግዚአብሔር በያላችሁበት መልካሙን ሁሉ ይግጠማችሁ እና መልካም በዓል ይሁንላችሁ በስደትም ሀገር ውስጥም ያላችሁ እግዚአብሔር ባላችሁበት ይጠብቃችሁ መልካሙን ሁሉ ይግጠማችሁ እላለሁኝ እና እኔም ደስ ብሎኛል ስለተገናኘ ስላገኘኋት ልጆቿን ስላየሁኝ የእውነት ደስ ብሎኛል እግዚአብሔር ይመስገን ስለሁሉም ነገር እና ነገም ተነጎዳም ደግሞ እንደምንገናኝ ተስፋ አደርጋለሁ እና እንወዳችኋለን መልካም ቀን ይሁንላችሁ እላለሁኝ እሺ በተሰቦቼ በቃ እንግዲህ ሰላም ሁኑ
ያው የሷም ልጅ እዛ ጋር እየተጫወተ ነው ታሴቷ ልጅ ጋር ወንዱን ግን እኔ ይሄው አቀፍ አድርጌዋለሁኝና ይሄን ይመስላል የቀን ውሏችን ስለዚህ እንወዳችኋለን ባያላችሁበት ሁላ ፈጣሪ ይጠብቃችሁ አሁን ደግሞ ዳግማያ ትንሳኤ እየመጣ ስለሆነ እንኳን አደረሳችሁ ለዳግማያ ትንሳኤ መልካም በዓል ይሁንላችሁ ለመላው የኢትዮጵያ ሕዝብ እንወዳችኋለን ሰላም ሁኑልን ቻው